ሴት ልጅ እንድትተዋት ስትፈልግ የምታደርጋቸው ነገሮች። እሺ እኛ ሴቶች ነገሮችን በግልጽ መናገር በተለይም ደግሞ አለመፈለጋችንን መናገር ይከብደናል። ግን ደግሞ የምታደርጋቸው ነገሮችና የምታሳይ ምልክቶች ሁሉንም ነገር በግልጽ ይነግሩሃል። በተደጋጋሚ ጥሩ ሰው ነህ ማለት ካበዛች ተወኝ እያለች ነው ማለት ነው። ወይ ናፊ ምን አይነት ውስብስብ ፍጥረቶች ናችሁ እያላችሁን አይደለም? እስከመጨረሻው ተከታተሉ። አንደኛ አድናቆት፣ አንተን የተመለከተ ሙገሳ። አንዳንድ ጊዜ በጣም የበዙ አድናቆቶች፣ ጥሩ ሰው ነህ፣ አንተማ ለእኔ አትገባኝም፣ አንተ ከኔ የተሻለ ሰው ነው የሚገባ ምናምን የሚሉ ነገሮች አይሆንም። በቃ ተወኝ እያለች ነው። በግልጽ መናገር ስለከበዳት ነው። ጥሩ ሰውን ማንም መልካም ሰውን ከራሱ አሳልፎ ለሌላ የሚሰጥ የለም። ሁለተኛ ዲቴል የሌላቸው ወይም ደግሞ ዝርዝር የሌላቸው አጭር ነገሮች በምታወሩበት ሰዓት መልሷ፣ ወሬዋ ምንም ማብራሪያ የሌለው አጭር ከሆነ ተከተለኝ። ሶስተኛ የተደበረ ጥሩ ያልሆነ በቃ ምቾት የማይሰማው ፊት የምታሳይ ከሆነ ይሄ ታዲያ አንዴ ብቻ ሳይሆን በተደጋጋሚ አብራችሁ ስትሆኑ የሆነ የድብርት ስሜት የምታይባት ከሆነ አልፈለገችም ማለት ነው። አራተኛ የራሷ ነገር ላይ ብቻ ስታተኩር፣ አንተ ህይወት ውስጥ ምንም ተፈጠረ ምን በቃ በተለየ ሁኔታ ግድ አይሰጣትም። እንበልና ፈተና አለብህ፣ ፈተና አለፍኩ፣ ደስ ይላል፣ ፈተና ወደኩ፣ ያሳዝናል። በቃ ከዚህ የተለየ የስሜት መለዋወጥ አታይባትም። አንተ ህይወት ውስጥ ስለሚሆኑ ነገሮች ግድ የላት። እነዚህ ነገሮች ካየህ እንግዲህ ተወኝ አልፈልግም እያለች ነው ማለት ነው። እስኪ እናንተ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። የደረሰባችሁም ነገር ካለ ልምድ ተለዋወጡ። አመሰግናለሁ። ቻው። ይሄ የአንቺ ባህሪ ነው ወይስ የሁሉም ሴቶች ባህሪ ነው? ይብራራለን እስቲ። ምንም አልገባኝም። እሱ ግልጽ፣ አንዳንዶቹ ግልጽ ናቸው። ያው እኛም ይገባናል። ግን በተለይ የመጀመሪያው አካባቢ የነበረው ምንም እሱ አይገናኝም። እኔ እንጃ። እዚህ እናንተስ ምን ታስባላችሁ? ልጅቷ ያለችው ልክ ነው ልክ አይደለም? ኮሜንት ላይ እስቲ ንገሩኝ። በፍጹም እኔ ግን አልተስማማሁበትም፣ በተለይ መጀመሪያው ላይ። ኦኬ